ሰላም እንዴት ናችሁ? ዛሬ ጸጉራችሁ እየተሰባበረ መንታ እያወጣ ከተቸገራችሁ ለእናንተ የሚሆን ቪዲዮ ይዤላችሁ መጥቻለሁ። ከምነግራችሁ ማስኮች አንዱን መርጣችሁ ኮንሲስተንትሊ መጠቀም ከፍተኛ ለውጥ እንዲያመጣ ለጸጉራችሁ ያደርገዋል። እስከ መጨረሻው ድረስ ተከታተሉ። አንደኛ 2 ማንኪያ ማዮኒዝ፣ 1 እንቁላል እና ከ2 ማንኪያ የወይራ ዘይት ጋር በደንብ በመደባለቅ ጸጉራችን ዘለላውንም ራስ ቅላችንም አንድ ላይ አድርጎ መቀባት። ይህ ማስክ ጸጉራችን ማለስለስ ብቻ ሳይሆን እድገቱ እንዲፋጠን ይረዳዋል። ከዛ ለ1 ሰዓት አቆይቶ መታጠብ። ሁለተኛ በፈላ ውሃ ላይ የበቆሎ ዱቄት ጨምረን በደንብ ማማሰል። ከዛ ለትንሽ ደቂቃ እሳት ላይ በደንብ ካንተከተክነው በኋላ ክሬም የሆነ ነገር ሲፈጥር እናወርደውና የሚስማማንን ቅባት እንጨምርበታል። ሶስተኛ ሩዝን በመቀቀል የሚስማማንን ቅባት ጨምረን በደንብ ፈጭተን መቀባት። ይህ ውህድ ጸጉርን ማለስለስ ብቻ ሳይሆን ጸጉራችን ብዙ የሚነቃቀል ከሆነ ያንን መጠን በከፍተኛ መልኩ ይቀንሰዋል። አራተኛ ተልባን ከበቆሎ ዱቄት ጋር ወይም ደግሞ ከሩዝ ዱቄት ጋር አንድ ላይ አድርጎ ማንተክተክ። ከዚያም አውርደን ካጠለልነው በኋላ የሚስማማንን ቅባት መጨመር። የምንጨምራቸው ቅባቶች ለጸጉር ልስላሴ የሚረዱ መሆን አለባቸው። ልክ እንደ ኮኮናት፣ ሆሆባ፣ አቅም ካለን ደግሞ ካስተር ኦይልን ብንገዛ ተመራጭ ነው። አምስተኛና የመጨረሻው 1 እንቁላል፣ ማር፣ የወይራ ዘይትና እርጎን በመደባለቅ የጸጉራችን ዘለላ በደንብ አድርገን መቀባት ነው። ይህ አረቦች ለጸጉራቸው የታችኛው ፓርት ወይም ደግሞ ብዙ ጊዜ መንታ የሚወጣበትን ፓርት ይቀቡታል። በዚህም ጥሩ ልስላሴና መንታ ጸጉርን ይከላከሉበታል። እነዚህ የዛሬ ቪዲዮ ዛሬ ካሳየኋችሁ ማስኮች አንዱን መርጣችሁ ቢያንስ ለወር ከፕሮቴክቲቭ ስታይል ጋር አጣምራችሁ ከተጠቀማችሁበት በእርግጠኝነት ከፍተኛ ለውጥ ታያላችሁ። የዛሬው ቪዲዮ ይህን ይመስላል። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት አድርጉልኝ። መልካም ጊዜ